ሰላም ፋሚሊ እንዴት ናችሁ? እንደምን አላችሁ? ያው ዛሬ በሌላ ቪዲዮ ከች ብለንላችኋል። ከዚህ በፊት ታቁኛላችሁ በሪአክሽን ቪዲዮ ግን በየሆነ ታይም ኮንተንት ቀይሬ ነበረ። ያው ከጓደኛዬ ጋር እየሰሩት ነበረ ሌላ ኮንተንት። ያው አንድ ኮንተንት ከመረጥክ በአንድ አይደለም የምታድገው፣ የሆነ ታይም ቀይሬ ታደርጓለህ ማለት አይደል እንዴ? መጀመሪያ የሆነ አሪፍ ነገር ይዘህ ትመጣለህ። ካልተሳካ በድግግሞሽ ወይንም ሀሳቡን በመቀየር ነው ማደግ የሚቻለው። ሶ ጋይስ ተባበሩን። ለማን አይደለም አሪፍ ስራ ነው የሰራ ነው። ገብታችሁ ተወዱታላችሁ ጋይስ። ስለዚህ ጋይስ ያው ሰብስክራይብ ያላርጋችሁ ሰብስክራይብ አድርጉ። ያው ልንነግራችሁ ነው የመጣን። ያው ሐሳቡ እንደዛ ነው። ቪዲዮ የሰራንበት ሐሳብ እንደዛ ነው። ኮሜዲ ነገር ነው የሰራ ነው ጋይስ። ቼክ አድርጉት። ያለበለዛ ማይወጣ ከሆነ ቫይራል አካውንቱን እናጋየዋለን። ያው በሚለው ግን ዛሬ ምን መሰለህ፣ ለምን ፒኤስ አንጫወት? ዛሬ እንግዲህ ፒኤስ ለምን አንጫወት? እንጫወት። ከተሸነፍኩ ምን ቅጣቱ ምንድነው? ከተሸነፍኩ ትቀጣለህ። ካሸነፍከኝ ደግሞ እቀጣለሁ። ግን ቅጣቱ ምን አይነት? አንተ እኮ ነው የምትቀጣኝ። እሱን እኮ ነው ካሸነፍኩ እቀጣለሁ እኮ። ምንድነው የምትቀጣኝ አንተ? በኋላ አሁን አልነግርህም። አንተም ትቀጣለህ ማለት ነው። አንተም ያዘው። አንተ ከተሸነፍክ አንተም ትቀጣለህ፣ እኔም ከተሸነፍኩ ደግሞ እኔም እቀጣለሁ። እንደዛ ነገር እንደሰማችሁት ነው ጋይስ። ያው ፒኤስ የሚወዱ አሉ ብዬ አስባለሁ። ስለዚህ እስከ መጨረሻ ከኔ ጋር ሁኑ፣ ያው ከኛ ጋር ሁኑ ጋይስ በሚለው እስከ መጨረሻ ከኛ ጋር ሁኑ። ሰብስክራይብ ያላደረጋችሁ እስከዛ አድርጉ፣ ላይክ አድርጉ፣ ኮሜንት ሐሳብና ስታጅ ደግሞ አስቀምጡልኝ። ሊንክ አድርጉ ጋይስ። አረ ነው በትክክል በሚለው ጋይስ ፒስ እንሂድ በቃ። ኔመላ ያራዳው ልጅ ነኝ ሳልበላ ኔመላ አልፈልግም አንቺ ሌላ ኔመላ። ወዴ ልትሄድ ነው? ና እንጂ አታ ዮ ጋይዝ እኮ ሰፈሩን አያውቅም። ለዛ እዚህ አዲስ አበባ የት ነው የመጣው? ኮዬ ቡም ብር ጋይዝ ዮ ግን በዛ ብትመጣ እኮ አሪፍ ነበር። አይተኸው ታውቃለህ እዚህ ቦታ? እኔ ለመጀመሪያ ነው የመጣሁት። ለመጀመሪያ ጊዜ ነው የመጣሁት አዲስ አበባ። አዲስ አበባ ቦታ አላት። አይ ኮዬ ዝግ ነው ጋይስ፣ በቃ ዝግ ነው። ናቀረጾ ዝግ ነው። ቆይ ምን አስበው ነው ዛሬ ደግሞ? ኧረ በስመ አብ። ይሄ ጋይስ ምንም ሌላ ቀን እሺ፣ እንዳይደብራችሁ ሌላ ከሩቅ ሰፈር ነው የጠራሁት ደግሞ ፒኤስ ለመጫወት። እዚህ ሰፈር ደግሞ ያው እንደዚህ አይነት ፒኤስ ቤት የለም። ሳካ ነው ያደረጉት። ግን እኔ ያው ሳካ ይመቸኛል። አርሰናልን ትንሽ ምንም ማድረግ አይቻልም ጋይስ። ያው እስከሚከፈት ነገ በቃ ቃጤ እንጫወትላችሁ። በቃ እሺ፣ ፓርቱ ላይ ጠብቁን። እሺ፣ ቃጤ እንጫወታለን ኔክስት። አያየ ፒስ